ቢስሚላህ ወንድሜ ሆይ ደጃልን በአይኑ ያየው ሰው እንዳለ ታውቃለህ? ደጃል ስለ ረሱላችን እናም ስለ ራሱ እንደተናገረስ ከ2000 ዓመታት በላይ በፊት ደሴት ላይ ታስሮ የተገኘው ሰው ማን ነበር? ነቢያችን ሰለላሁ ዐለይሂ ወሰለም ደጃልን ማየቱ እናም ምን እንዳወሩ የተናገረው ታላቁ ሶሐቢ ተሚም አዳሪ ረዲየላሁ ዐንሁ ማን ነው? ዛሬ በአላህ ፍቃድ ስለ አልመሲህ አልደጃል ከቁርአንና ከረሱላችን ሰለላሁ ዐለይሂ ወሰለም ትምህርቶች እናም ከታማኝ ዑለሞች ማብራሪያ በመነሳት በዝርዝር እንማራለን። ይህ ቪዲዮ ተራ ታሪክ ወይም ግምት አይደለም። ኢማናችንን ለማጠንከር የሚረዳ በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ ላይ የተመሰረተ ትምህርት ነው። እስከ መጨረሻው አብራችሁን ቆዩ። ተሚም አዳሪ ረዲየላሁ ዐንሁ ማን እንደነበር፣ ደጃልን እንዴት እንዳየው፣ ደጃልን ስለ ራሱ ምን እንዳለ፣ እንዲሁም አንድ ሙስሊም ከዚህ ታላቅ ፈተና እንዴት ሊጠበቅ እንደሚችል በአላህ ፍቃድ በዝርዝር እናያለን። አላህ ሆይ ከአልመሲህ አልደጃል ፈተና በአንተ እንጠበቃለን። ልባችንን በሃይማኖታችን ላይ አጽናለን። እውነትን እውነት አድርገህ አሳየን፣ መከተልንም ወፍቀህ፣ ሐሰትንም ሐሰት አድርገህ አሳየን፣ ከእርሱም አርቀህ። አላሁመ አሚን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ወንድሞቼ እህቶቼ፣ ከአደም ዐለይሂ ሰላም ፍጥረት ጀምሮ እስከ ቅያማ ቀን ድረስ በሰው ልጅ ላይ የሚመጡ ብዙ ፈተናዎች አሉ። ከእነዚህ ሁሉ ግን ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉ የከበደው ፈተና ብለው ያስጠነቀቁን አንድ ፈተና አለ። እርሱም የአልመሲህ አልደጃል ፈተና ነው። ነቢያችን ሰለላሁ ዐለይሂ ወሰለም በየሶላታቸው መጨረሻ ከደጃል ፈተና በአላህ እንዲጠበቁ ዱዓ ያደርጉ ነበር። እኛንም እንዲሁ አስተምረውናል። ይህ የሚያሳየው የደጃል ፈተና ቀላል ጉዳይ እንዳልሆነ ነው። ደጃል ማን ነው? የደጃል ቃል ከአረብኛው ደጀለ የተወሰደ ሲሆን ትርጉሙም እውነትን በሐሰት መሸፈን፣ ማጭበርበር፣ ማታለልና እውነትን ከሰዎች መደበቅ ማለት ነው። ስለዚህ አልመሲህ አልደጃል ማለት በሐሰትና በማታለል ሰዎችን ከእውነት መንገድ የሚያወጣ ታላቅ አሳሳች ማለት ነው። እርሱ መልአክ ወይም ጂኒ አይደለም፣ ከአደም ዘር የሆነ ሰው ነው። አላሁ ሱብሓነሁ ወተዓላ ለሰዎች ፈተና እንዲሆን ይፈቅድለታል። ነገር ግን የሚያደርጋቸው ነገሮች በአላህ ፍቃድ ብቻ እንጂ በራሱ ኃይል አይደሉም። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ይሉናል፣ ማ በይነ ኸልቂ አደመ ኢላ ቅያም ሰዓቲ ኸልቁ አክበሩ ሚነ ደጃል። ከአደም ፍጥረት ጀምሮ እስከ ቅያማ ድረስ ከደጃል የበለጠ ትልቅ ፈተና የለም። ይህ ሐዲስ በጣም ትልቅ ትምህርት ይሰጠናል። በዓለም ታሪክ ላይ ፈርዖን ነበር፣ ኑምሩድ ነበር፣ ብዙ ጨቋኞች ነበሩ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም የከበደው ፈተና ደጃል መሆኑን ገልጸዋል። ምክንያቱም ደጃል ሰዎችን በገንዘብ፣ በምግብ፣ በፍርሃት ወይንም በጦርነት ብቻ አይፈትንም። ከዚህ የበለጠ ዋና ዓላማው የሰውን ተውሂድ ማበላሸት ነው። መጨረሻም ላይ እንዲህ ይላል፣ አነ ረቡኩም፣ እኔ ጌታችሁ ነኝ። ይህ የተውሂድን መሠረት የሚያፈርስ እጅግ ከባድ ንግግር ነው።
ስለዚህ ነቢያት ሁሉ ሕዝቦቻቸውን ከእርሱ አስጠንቅቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ባስተላለፉት ሐዲስ ላይ እንዲህ ይሉናል፣ ማ በዐሰ አላሁ ሚን ነቢይን ኢላ አንዘረ ቀውመሁ አልአዕወረ አልከዛብ። አላህ የላከው ማንኛውም ነቢይ ሕዝቡን ከደጃል ሳያስጠነቅቅ አልቀረም። ኢማም አነወዊ ረሒመሁላህ ይህንን ሐዲስ ሲያብራሩ ደጃል የሚያሳያቸው ፈተናዎች በጣም ታላላቅ ስለሆኑ አላህ ነቢያትን ሁሉ ሕዝቦቻቸውን እንዲያስጠነቅቁ አድርገዋል ብለዋል። ይህም ለእኛ አንድ ግልጽ ትምህርት ይሰጣል። የደጃል ፈተና የተረት ታሪክ ሳይሆን የእምነት ጉዳይ፣ የአቂዳ ጉዳይ ነው። ወንድሞቼ፣ እህቶቼ፣ ብዙ ሰዎች የሚጠይቁት አንድ ጥያቄ አለ። ደጃል ከአደም ዓለይሂ ሰላም ጀምሮ እስከ ቅያማ ድረስ ትልቁ ፈተና ከሆነ ለምን በቅዱስ ቁርአን ላይ ስሙ በግልጽ አልተጠቀሰም? ይህ ጥያቄ ጥሩ ጥያቄ ነው። መልሱም በቁርአንና በረሱላችን ሰለላሁ ዐለይሂ ወሰለም አስተምህሮ እንዲሁም በዑለሞች ማብራሪያ ውስጥ ግልጽ ነው። ብዙ ሰዎች ቁርአንን ብቻ ይይዛሉ። ነገር ግን አላሁ ስብሓንሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም የሚናገሩትም በወህይ መሆኑን ገልጿል። አላሁ ስብሓንሁ ወተዓላ በሱረቱ ነጅም ላይ እንዲህ ይለናል፣ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ከፍላጎቱ አይናገርም፣ የሚናገረው ከአላህ የሚወርድ ወህይ ብቻ ነው። ይህ አንቀጽ የሚያሳየን ነቢያችን ሰለላሁ ዐለይሂ ወሰለም ስለ ደጃል የተናገሩት ሁሉ ከአላህ ወህይ እንጂ ከራሳቸው አስተሳሰብ እንዳልሆነ ነው። አላሁ ስብሓንሁ ወተዓላ እንዲህ ይለናል፣ ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ። መልእክተኛው የሰጣችሁን ውሰዱ፣ ከከለከላችሁም ተቆጠቡ። ስለዚህ ስለ ደጃል የመጣው መረጃ በሶሒህ ሐዲሶች ላይ መሆኑ በቂ ማስረጃ ነው። ደጃል በስሙ በቁርአን አልተጠቀሰም። ነገር ግን ቁርአን ከፈተናው የሚጠብቁ መርሆችን በብዙ ቦታ ገልጿል። በተውሂድ ላይ መጽናት፣ ከፊትና መራቅ፣ በአላህ መተማመን፣ በቁርአን መመራት፣ እነዚህ ሁሉ የደጃልን ፈተና ለማለፍ ዋና መከላከያዎቹ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከደጃል ፈተና ለመጠበቅ ሱረቱል ከህፍን አስተምረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ይላሉ፣ መን ሐፈዘ 10 አያት ሚን አወል ሱረቲል ከህፊ ዑሲመ ሚን ፊትነቲ ደጃል። ከሱረቱል ከህፍ የመጀመሪያዎቹን 10 አንቀጾች የሐፈዘ የሸመደደ ሰው ከደጃል ፈተና ይጠበቃል። በሌላ ሪዋያ መን ቀረአ ال10 الأواخر ሚን ሱረቲል ከህፍ ዑሲመ ሚን ፊትነቲ ደጃል። ከሱረቱል ከህፍ የመጨረሻዎቹን 10 አንቀጾች የሚያነብሰው ከደጃል ፈተና ይጠበቃል። ኢማም አነወዊ ረሒመሁላህ እንዲህ ይላሉ፣ የመጀመሪያዎቹ የሱረቱል ከህፍ አንቀጾች ታላላቅ ምልክቶችና ትምህርቶችን ስለያዙ በትክክል የሚያስተነትናቸው ሰው በደጃል ፈተና አይወድቅም። ደጃልን የምናሸንፈው በጉልበት ወይንም በመሳሪያ አይደለም። የምናሸንፈው ተውሂድን በመማር ቁርአንን በመቅራት የቻልነውንም በመሐፈዝ ሐዲሶችን በመማር በትክክለኛ ዕውቀት በአላህ ላይ ሙሉ በሙሉ በመተማመን ነው። ወንድሞቼ፣ እህቶቼ፣ ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ነቢያት በላይ ስለ ደጃል በጣም ዝርዝር መግለጫ ሰጥተዋል። ምክንያቱም ኡማቸው በዚህ ታላቅ ፈተና እንዳይወድቅ ነው። አንድ ሰው እውነተኛውን ነገር ካላወቀ በሐሰት በቀላሉ ይታለላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የደጃልን ገጽታ፣ ምልክት፣ ባህሪና ፈተናውን በግልጽ አስተምረዋል። አንደኛ፣ አንድ አይኑ የጎደለ ነው ወይንም እውር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ባስተላለፉት ሐዲስ ላይ እንዲህ ይላሉ፣ ኢነላህ ለይሰ ቢአዕወር አላ ኢነል መሲሐል ደጃለ አዕወሩል ዐይኒል ዩምና ከአነ ዐይነሁ ዒነበቱን ጣፊያ። አላህ አንድ አይን የጎደለበት አይደለም። ደጃል ግን ቀኝ አይኑ የጎደለ የጠፋ ነው።
ኢማም አነወዊ ረሒመሁላህ በሙስሊም ሸርሕ ላይ እንዲህ ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አላህ አንድ አይን የጎደለበት አይደለም ብለው ያስተማሩት ማንም ሰው ደጃል ጌታ ነኝ በሚለው አባባል እንዳይታለል ነው። እውነተኛ ጌታ አንድ አይን አይጎድልም። አላሁ ሱብሓነሁ ወተዓላ ከሁሉም ጉድለት የጠራ ነው። አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንደ እርሱ ያለ ምንም የለም፣ እርሱ ሁሉን ሰሚ ሁሉን ተመልካች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ይላሉ፣ መክቱቡን በይነ ዐይነይሂ ካፊር የቅረኡሁ ኩሉ ሙስሊም። በሁለት አይኖቹ መካከል ካፊር የሚለው ምልክት ተጽፎ ይኖራል፣ እያንዳንዱ ሙስሊም ያነበዋል። በሌላ ሪዋያህ ደግሞ የቅረኡሁ ኩሉ ሙእሚኒን ካቲቢን ወገይሪ ካቲብ፣ የሚያነብም የማያነብም ማንኛውም ሙእሚን ያነበዋል። ኢማም አልቁርጡቢ ረሒመሁላህ እንዲህ ይላሉ፣ አላህ ይህንን ምልክት ለአማኞች እንደ ማስረጃ ያደርገዋል፣ በእርሱም ደጃልን ያውቁታል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሻቡን ቀጠጡን ዐይኑሁ ጣፊአቱን፣ ወጣት ነው፣ ፀጉሩ በጣም የተጠማዘዘ ነው፣ አንድ አይኑም የጠፋ ነው። ሙስሊም ዘግቦታል። በሌላ ሐዲስ ደግሞ እንዲህ ተገልጿል፣ ረጁሉን አሕመር ጀሲሙን ጀዕዱ ረእስ፣ ቀይ ቆዳ ያለው ግዙፍ ሰውነት ያለው ፀጉሩ የተጠማዘዘ ሰው ነው። ቡኻሪ አስተላልፎታል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ወኢነሁ ዐቂሙን ላ ዩውለዱ ለሁ፣ እርሱ መካን ነው፣ ልጅ አይወለድለትም። ይህም ከሌሎች ምልክቶች መካከል አንዱ ነው። ከእነዚህ ሁሉ በላይ ማወቅ ያለብን የደጃል አካላዊ ምልክቶችን ማወቅ አስፈላጊ ነው። ነገር ግን ከዚህ የበለጠ አስፈላጊው ትክክለኛ ነገር ተውሂድን ማወቅ ነው። ምክንያቱም አንድ ሰው ተውሂዱ ጠንካራ ከሆነ ደጃል ምንም ያህል ተአምር ቢያሳይም ጌታ ነኝ ቢልም አያምነውም። ነቢያችን ሰለላሁ ዐለይሂ ወሰለም አካላዊ ምልክቶቹን ከመግለጻቸው በፊት እንዲህ ብለዋል፣ ኢነላህ ለይሰ ቢአዕወር፣ አላህ አንድ አይኑ የጠፋ አይደለም። ይህ የሚያሳየን የመጀመሪያው መከላከያ የአላህን ስሞችና ባህሪያት በትክክል ማወቅ እንጂ የደጃልን ገጽታ ብቻ ማወቅ አለመሆኑ